ኢራን ብርቱና የቅርብ አጋርና አባሯ ሀገር የሚባሉት ቻይናና ሩሲያ እስካሁን ሁሉንም በዝምታ መመልከታቸው ምን ጉድ ነው እየተባለ ሲብጠለጠሉ አሁን የተሰማው ዜና ግን የአሜሪካና የእስራኤልን ደም የሚያፈላ ሆኗል ነው የሚባለው። ሩሲያ ከኢራን ጋር የደህንነት መረጃ ልውውጥ አድርጋለች። ያውም ተህራን የአሜሪካን የጦር መርከቦችና የጦር አውሮፕላኖች እንዲሁም ሌሎች የአሜሪካን ንብረቶች ታወድም ዘንድ በተለይም በመካከለኛው ምስራቅ ቀጠናና በባህረ ሰላጤው ቀጠና ሀገራት የበረታ ጥቃት ስስ ብልቶችን እየመረጠች ታጋይ ዘንድ የሩሲያን ጥበብ ተጠቅማለች ሲል ፍራንስ 24 ከአሜሪካ የደህንነት መስሪያ ቤት ጋር ግንኙነት ያላቸውን ሁለት ባለስልጣናት ዋቢ አድርጎ አውጥቶታል። ይሄ መረጃ የወጣው ደግሞ አሜሪካና እስራኤል በኢራን ላይ ጥቃት ካወጁ ከአንድ ሳምንትና ከሁለት ቀን በኋላ መሆኑ ነው። የአሜሪካ የደህንነት ተቋማት ታዲያ ያንን መረጃ አግኝተናል ሲሉ የአሜሪካን መንግሥት አስጠንቅቀዋል። ሩሲያ ኢራንን እንዴት አድርጋ መጓዝ እንዳለባት መምራቷን አስረግጠው ተናግረዋልም ነው የተባለው። ሞስኮው በዚያ ጦርነት መሳተፏን የሚያረጋግጥ የመጀመሪያ መረጃ ሆኖም ነው የተመዘገበው። የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ በበኩላቸው ሩሲያ በኢራን ጦርነት እጇ እንዳለበት ሲጠየቁም እስካሁን ከኢራን የዚያን መሰል ጥያቄ አልቀረበልንም ነው ያሉት። የለበጣ መሰል ፈገግታቸውን እያሳዩ ፔስኮቭ አሉ ቃል በቃል there has been no such request from Tehran። አክለውም አሉ ፔስኮቭ በኢራን ወገን ሆነን እየተወያየንበት ነው፣ ከኢራን መሪዎች ጋር ያለውን ውይይት እንገፋበታለን ሲሉ አብራርተዋል። ሞስኮው በኢራን ላይ ጦርነቱ ከታወጀበት ጊዜ አንስቶ የሰጠችው ምንም አይነት የወታደራዊ ድጋፍ የለምን ሲባሉም ፔስኮቭ ምንም አይነት አስተያየት ከመስጠት ነው የተቆጠቡት። ከነገሩ ጾም ይደሩ ይሉትን ያስታውሷል። ሩሲያ ከ4 ዓመታት በላይ በዘለቀው ጦርነቷ የዩክሬን ጦርነቷ የኢራንን ሚሳይሎችና የሰው አልባ የጦር አውሮፕላኖች እነርሱ ድሮን ሲሉትን መጠቀሟ ይነገራል። ሌላው ቀርቶ የኢራን ድሮኖች በሩሲያ ምድር ይመረቱ ዘንድም ኢራን ከዚያም የዘለለ ድጋፍ ማድረጓን የባይደን አስተዳደር አረጋግጧል። ኢራንና ሩሲያ በዚህ ደረጃ ጥብቅ ወታደራዊ ግንኙነትና ጥብቅ የሚባል ምስጢር ካላቸው ዛሬ የደህንነትና የመረጃ ልውውጥ አድርገዋል ቢባል ምን አዲስ ነገር? በዚህ ሰዓት እየተሰሙ ባሉ መረጃዎች መሰረት በእስራኤል ቴልአቪቭ ላይ እሳት እየዘነበ ነው። ኢራን በእስራኤል ከተሞች ላይ በአዳዲስ ሚሳኤሎች ከባድ ጥቃትን ፈጽማለች። ከጦርነቱ አስከፊ ቀናት አንዱ መሆኑም ተገልጿል። ከኢራን የተተኮሱ አዳዲስና ተከታታይ የሚሳኤል ጥቃቶች ቴልአቪቭን ጨምሮ በተለያዩ የእስራኤል ከተሞች ላይ ማረፋቸው ተዘግቧል። በራማላህ የሚገኘው የዜና ዘጋቢ ኑር ኦዴህ እንዳስነበበው የኢራን ወታደራዊ አቅም ሙሉ በሙሉ ወድሟል የሚሉ ዘገባዎች ቢኖሩም አሁንም ድረስ አዳዲስ አይነት የጦር መሳሪያዎችን ያካተቱ ከባድ ጥቃቶች ከኢራን ወደ እስራኤል እየተሰነዘሩ ይገኛሉ። በእስራኤል የሚገኙ ምንጮች እንዳረጋገጡት ከማለዳ ጀምሮ እስከ እኩለ ቀን ባለው ጊዜ ውስጥ ብቻ 10 የተለያዩ ዙር የኢራን ሚሳኤሎች ወደ እስራኤል ተተኩሰዋል። ኔቶ በጣም መጥፎ ዕጣ ፈንታ ይጠብቀዋል። ዶናልድ ትራምፕ በድጋሚ ዓለምን የሚያነጋግር ማስጠንቀቂያን ሰጥተዋል። ትራምፕ ለኔቶ አጋሮች ግልጽ መልእክትንም ልከዋል። በኢራን ግጭት ወቅት የሆርሙዝ ወሽመጥን ክፍት ለማድረግ ካልተባበራችሁ የኔቶ ነገር አብቅቶለታል ነው ያሉት። አሜሪካ ብቻዋን የዓለምን የነዳጅ መስመር አትጠብቅም ሲሉ በቁጣም ተናግረዋል። የሚገርመው ግን ትራምፕ አውሮፓን ብቻም አይደለም የጠሩት፣ ቻይናም እጇን ታስገባም ብለዋል። ይህ ስትራቴጂያዊ የነዳጅ መስመር ለዓለም ኢኮኖሚ ወሳኝ በመሆኑ ሁሉም ኃላፊነቱን እንዲወጣም አሳስበዋል። ትራምፕ ኔቶን ለማፍረስ ምክንያት እየፈለጉ ነው ወይስ አሜሪካ በእውነት ሰልችቷታል? ይህ እንዲህ ከሆነ ኔቶ ያለ አሜሪካ ድጋፍ ብቻውን መቆም ይችላልን? የእስራኤል መከላከያ ሰራዊት በሊባኖስ ዋና ከተማ ቤይሩት ላይ ድንገተኛ የአየር ጥቃት ፈጽሟል። ጥቃቱ የሂዝቦላ ከፍተኛ ወታደራዊ አመራሮችን ኢላማ ያደረገ መሆኑ ተነግሯል። በሌላ በኩል ሂዝቦላ ከ200 በላይ ሮኬቶችን ወደ እስራኤል ሰሜናዊ ክፍል በመተኮስ ምላሽ ሰጥቷል። ቀጠናው ወደ ሰፋ ያለ ጦርነት ሊያመራ ይችላል የሚል ስጋትም ነግሷል። መረጃው የአልጀዚራና የሮይተርስ ነው። የዩክሬን ሰራዊት በሩሲያ ግዛት በኩርሲክ ውስጥ የጀመረውን ወረራ በከፍተኛ ሁኔታ አስፍቶታል። ሩሲያ በበኩሏ ከባድ ምላሽ እሰጣለሁ በሚል በኪየቭና በሌሎች ከተሞች ላይ የሚሳኤል ድብደባ እያካሄደች ነው። ኔቶ ሁኔታውን በቅርበት እየተከታተለ መሆኑንና ለዩክሬን ያለውን ድጋፍ እንደሚቀጥል በድጋሚ ማረጋገጡን ቢቢሲና ዘ ጋርዲያን ዘግበዋል።
በዶናልድ ትራምፕና በካማላ ሃሪስ መካከል ያለው የፖለቲካ ፍልሚያ ተካሯል። የዛሬው መነጋገሪያ ጉዳይ በኢኮኖሚ ፖሊሲዎቻቸው ላይ ያደረጉት ክርክር ነበር። ታዲያ እንደ የኒውዮርክ ታይምስ ዘገባ ካማላ ሃሪስ በመካከለኛው መደብ ማህበረሰብ ላይ ትኩረት እንደምታደርግ ስትገልጽ፣ ዶናልድ ትራምፕ ደግሞ የታክስ ቅናሽና የስደተኞች ቁጥርን ዋነኛ አጀንዳ አድርገውታል። በጃፓን የባህር ጠረፍ አካባቢ ከፍተኛ የሆነ የመሬት መንቀጥቀጥ ስጋት በመኖሩ ሀገሪቱ ከፍተኛ ጥንቃቄ ላይ ትገኛለች። መንግስት ህዝቡ ለከፋ አደጋ እንዲዘጋጅ እያሳሰበ ሲሆን የባቡርና የአየር ትራንስፖርት አገልግሎቶች ላይ መስተጓጎልም ታይቷል ሲል ኤንኤችኬ ወርልድ ዘግቧል። አሜሪካ ቃሏን መጠበቅ ተስኗታል። ጦርነቱን በአጭር ቀን ጨርሰዋለሁ ብትልም ነገር ግን ማድረግ አልቻለችም። የዶናልድ ትራምፕ አማካሪ ጦርነቱ ከ4 እስከ 6 ሳምንት ከዚያም በላይ ሊቆይ ይችላል ሲሉ ገልጸዋል። ፔንታጎን ይህንን ጦርነት በአጭር ጊዜ ጨርሰዋለሁ ቢል አሁን 3ኛ ሳምንቱ ላይ ይገኛል። ነገር ግን አሁን ላይ ደግሞ የጠቅላይ ሚኒስትሩ ወይንም ደግሞ የፕሬዚዳንቱ ማለትም አማካሪያቸው ኬቨን ሃስት እንደገለጹት ከሆነ ጦርነቱ ከ4 እስከ 6 ሳምንት ከዛም በላይ ሊፈጅ ይችላል ብለዋል። በተለይ በዓለም አቀፍ የነዳጅ ውድነት ጭማሪ ጋር በተያያዘ ይህንን ሙሉ ለሙሉ ለመፍታት ስራዎችን እየሰራን ነው። እንደዚሁም ኢራን ለዓለም ስጋት የምትሆንበትን መንገድ ሙሉ ለሙሉ መጨረስ ስላለብን ጦርነቱ ከ4 እስከ 6 ሳምንት ሊፈጅ ይችላል ብለዋል። ነገር ግን ይህ የሚሆን አይመስልም። ምክንያቱም ኢራን እስካሁን አልተነካችም። አሁን የምንገኘው 3ኛ ሳምንት ላይ ነው። ከዚህም የሚቀጥል ከሆነ 4 ብቻ አይደለም 10 እና ከዛም በላይ ሳምንቶች ሊፈጅ ይችላልና አሜሪካ አሁን ላይ ምንም ማድረግ እየቻለች እንዳልሆነ ማሳየት ነው። በምስሉ ላይ የምትመለከቱት የአሜሪካ መካከለኛ እዝ አሁን ያሰራጨው ቪዲዮ ነው። በዚህ ቪዲዮ ላይ የአሜሪካ ጦር በኦማን ባህረ ሰላጤ የሚገኘውን የኢራን የባህር ኃይል አውድም ያለው ሲል ገልጿል። እዙ ከጥቃቶቹ አንዱን የሚያሳይ ተንቀሳቃሽ ምስል በማያያዝ ይህንን የምትመለከቱት ማለት ነው ባወጣው መግለጫ ከ2 ቀናት በፊት የኢራን አገዛዝ በኦማን ባህረ ሰላጤ 11 መርከቦች ነበሩት፣ ዛሬ ግን አንድም የለውም ሲል ተናግሯል። ሴንትኮም ማለትም እዙም አክሎም የኢራን አገዛዝ ለበርካታ 10 ዓመታት በኦማን ባህረ ሰላጤ ዓለም አቀፍ የንግድ መርከቦችን ሲተነኩስና ጥቃት ሲሰነዝር ቆይተዋል። ያ ዘመን አሁን አብቅቷል ሲል ገልጸዋል። የባህር ላይ የነፃ ጉዞ መብት ለአሜሪካና ለዓለም አቀፍ ኢኮኖሚ እድገት ላለፉት 80 ዓመታት እንደ ምሰሶ ሲያገለግል መቆየቱን የጠቀሰው እዙ የአሜሪካ ጦር ኃይሎች ይህንን መብት ለማስከበር ጥበቃቸውን እንደሚቀጥሉ አስታውቋል። ከዱባይ ዓለምን ያስደነገጠ ጥቃት። በዱባይ ዓለም አቀፍ አውሮፕላን ማረፊያ ላይ በደረሰ ድንገተኛ የድሮን ጥቃት በረራዎች ተቋርጠዋል። በጥቃቱ የአውሮፕላን ማረፊያው የነዳጅ ማከማቻ ታንከርን በእሳት ጋይቷል። ታዋቂው የኤምሬትስ አየር መንገድ አብዛኞቹን የበረራ መርሃ ግብሮችም ለመሰረዝ የተገደደ ሲሆን ዛሬ ከረፋዱ 4 ሰዓት ጀምሮ ጥቂት በረራዎች ብቻ ናቸው እየተከናወኑ ያሉት ተብለዋል። ዱባይ ያላችሁ ወይንም በረራ ያላችሁ ቤተሰቦቻችሁን ጠይቁም ተብሏል።